ሰላም ሰላም የዚህ ዩቲዩብ ቻናል ተከታታዮች በዛሬው ዕለት ቤዚክ ኤክሴል ካልኩሌሽን እና ፎርሙላስ ኤንድ ፋንክሽኖችን ዛሬ በዋናነት እናያለን። እንግዲህ አንድ ኤክሴል ለማወቅ እነዚህን መሰረታዊ ነገሮች ማወቅ የግድ ይላል። በተለይ ጥሩ ዳታ አናሊሲስት ለመሆን እነዚህን ማወቅ በቀላሉ ኤክሴል ጋር እንድንግባባ ያስችለናል። ስለዚህ በዋናነት ዛሬ የምናያቸው ምን ያህል ተሽጦልናል፣ ማክሲመሙ ምን ያህል ነው፣ ሚኒመሙ ምን ያህል ነው፣ ዘ ሰከንድ ሞስት ሶልድ፣ ዘ ሰከንድ ሊስት የመጨረሻው ሁለተኛው ከትልቆቹ ሁለተኛው ስንት ነው የሚለውን ካውንት ማድረግ እነዚህን የመሳሰሉትን አቬሬጅ፣ ላርጅ የመሳሰሉትን እንድናቅ ያስችለናል እና ቪዲዮውን እስከ መጨረሻ ተከታተሉት፣ ይጠቅማችኋል። በዚህ የውድድር ዓለም ውስጥ እንግዲህ ኤክሴልን ማወቅ በጣም መሰረታዊ እና በአሁኑ ሰዓት ወሳኝ ነገር ስለሆነ ማወቁ በጣም ይጠቅመናል። ለምሳሌ እዚህ አሁን የምናየው ሰንጠረዥ ላይ አንድ ዲፕ ኦሽን የሚባል ሚኒ ማርኬት አለ። እዛ ውስጥ አይተሞች አሉት። ለምሳሌ ውሃና ማንጎ ጁስ የሸጠባቸው በሳምንቱ የሸጣቸውን ነው። 300 ኤምኤል 500 ኤምኤል 1000 ኤምኤል 2000 ኤምኤል እና 10000 እንዲሁም 20000 ማንጎ ጁስ፣ አፕል፣ ኦሬንጅ የመሳሰሉ እንደዚህ ያሉ አይተሞች አሉት። እነዚህን በወር ውስጥ ሽጧል። ስለዚህ እነዚህን የሸጣቸውን እንዴት ኳልኩሌት እናደርጋለን? እንግዲህ መሰረታዊ ኳልኩሌሽኖች የምንላቸው አውቶሳም የሚባለውን እንዴት እንጠቀማለን፣ እንዴት እናባዛለን የሚለውን አሳያችኋለሁ። መጀመሪያ ይሄን ላጥፈው፣ ብዜቱ ነው። ለምሳሌ 300 ኤምኤል ውሃ ወይም ትንሿ ውሃ ቦትል ማለት ናት 400 በሳምንቱ ተሽጧል። የአንዱ ዋጋ 12 ነው። ስለዚህ በቀላሉ ለማባዛት እዚህ ኳሊስቱ ብለን ኳንቲቲ ኪቦርዳችን በስተቀኝ በኩል ስታር ምልክት ስላለች ሲባዛ በዚህ እናደርጋለን። ኢንተር ስንለው ቀጥታ ያባዛልናል ማለት ነው። አሁንም ሁለተኛው ግማሽ ሊትር ውሃ የምንለው ነው 200 ተሽጧል። አንዱ ዋጋ በ15 ብር ነው። እዚህ ኳሊስቱ ሁሉ ሴል ይሄ ሲባዛ አሁንም የማባዛት ምልክት እንጠቀም ስታርዋን። ይሄን ስናደርገው እንደዚህ ይመጣልናል ማለት ነው። ስለዚህ አሁን ይሄን ካደረግን ብዙ ጊዜ እያንዳንዱን እንደዚህ ያደረግን መግባት አድካሚ ሊሆን ይችላል። ለምሳሌ ይሄን ሲባዛ እንደገና ይሄን ሲባዛ ስናደርግ ያው ማባዛት የራሱን ጊዜ ሊፈጅ ይችላል። ግን አንዴ ካባዛን በኋላ ቀጥታ እንደዚህ አድርጉ ብንለው ሞላን ማለት ነው። ቀጥታ ይሞላል ማለት ነው። ለምሳሌ ይሄንን አባዝተን በቀላሉ ይሄ ሲባዛ በዚህ አድርገን በቀላሉ የሌላውን እንትን ማድረግ እንችላለን። እንዲህ ስናደርግ ይመጣልናል ማለት ነው። ሁሉንም ድራግ ማድረግ እንችላለን። ሌላው አሁን የእነዚህን ደግሞ ቶታል ድምር ፈለኩኝ። ያ ማለት አውቶሰም ይባላል። እዚህ ጋር አውቶሰም ብናደርገው ሴሌክት አድርገን አውቶሰም አጠቃላይ ሽያጩ 39700 በሳምንቱ ሽጧል ማለት ነው። ውሃና ጁስ ማለት ነው። ከዛም በኋላ ለምሳሌ ይሄንን ሴል ላጥፈው፣ ብላንክ ስለሆነ ላጥፈው፣ ወይም ሃይድም ማድረግ ይችላል፣ ማጥፋትም ይቻላል። አንሃይድ ለማድረግ ለምሳሌ እዚህ ጋር ራይት ክሊክ አድርገን አንሃይድ ሚል እዚህ ጋር ይታያል። ማጥፋት ከፈለኩ ደግሞ ራይት ክሊክ እዚች ጋር ግን ዲሊት እለዋለሁ። ስለዚህ ቁጥሩ ላይ ምንም ኢፌክት የለውም። ስለዚህ ይሄ አሁን ዊክሊ ሴልስ ነው። አጠቃላይ 39700 ሽጧል እንበል። አሁን አውቶሰምን ትተን ለምሳሌ ይሄኛውን ትተን በሌላን እንደምር። ይሄ ፎርሙላ ባር ይባላል። እዚህ ፎርሙላ ባር ላይ እዚህ ኳሊቲቱ ሁሉ ጊዜ ኤክሴል ኒውመሪክ ቫልዩ ነው ኳልኩሌት የሚያደርገው። ሰም ብንለው ሰምን በመጻፍ ማለት ነው። ሴሌክት አደርገዋለሁ ሰምን። ይሄንን ምረጥልኝ እለዋለሁ። እስከዚህ ድረስ ደምር ካልኩት እንደቀደሙ 39700 በዚህም ደመር ነው በዚህም ደመር ነው አንድ መጣ። እንደገና ደግሞ ፋንክሽንን በመጠቀም እስቲ ፋንክሽንን በመጠቀም ይሄ ኤፍኤክስ ማለት ፋንክሽን ማለት ነው። ኤፍኤክስን ክሊክ ስናደርግ
እዚህ ጋር ምንድነው የምትፈልገው እያለ ነው። ታይፕ a brief description of what you want to do and then click go ይላል። ለምሳሌ ምንድነው ማድረግ የፈለግከው? ሳም ማድረግ ፈልጋለሁ። ይኸው እዚህ ጋር ሳም ከዛ ክሊክ ሳደርገው ከየት እስከየት ከE4 ከE5 ማለት ነው። ያው እዚህ ጋር እንደምታዩ E5 እስከ E14 ወይ ሴሌክት እናደርጋለን። ካስፈለገ ይሄንን ሴሌክት እናደርገዋለን። ቀጥታ ሴሌክት ስናደርገው እሱ ራሱ ይመርጥልናል። ቀጥታ እዚህ ጋር ድምሩን 39700 ያሳየናል ማለት ነው። በዚህ መንገድ መደመር እንችላለን። እንግዲህ በሶስት መንገድ በዚህኛው አውቶ ሰም ብንለው እዚህ ጋር ሰም ብዬ ወይም እዚህ ጋር ካልኩሌት ፎርሙላ ባሮ ላይ ካልሆነ ፋንክሽንን በመጠቀም ኤፌክስን በመጠቀም ደምርልኝ ማለት እችላለሁ። ይሄንን እንደሚያሳየን አሁን ቶታሉ ወይም ቶታል ሴልሱ ሚኒ ማርኬቱ የሸጠው 39700 ውሃና ጁስ ሽጧል ማለት ነው። አጠቃላይ ይሄንን ወጪ ስንት አድርጓል? ለምሳሌ 15000 አውጥቷል ብለን ብናስብ 15000 ወጪዎች አሉበት ኮስት አለው ማለት ነው። ቶታል ሴልስ ወይም ሬቨኒው ብለን ብናስብ ይሄኛው ቶታል ኮስቱ 15000 ነው። ስለዚህ ፕሮፊት ቢፎር ታክስ ስንት ይሆናል ማለት ነው? ምን እናደርጋለን? ይሄ ኮስት ነው ብለን ካሰብነው እዚህ ኳልስቱ ይሄ ቶታል ሴልስ ማይነስ ቶታል ኮስት ማለት ነው። ኢንተር ስንለው 24700 ወጪ ያለው እንትን ገቢ ያለው ማለት ነው። ይሄ ከታክስ በፊት ነው። ታክስ ደግሞ ስንት ነው? 15% አለ። 15% ደግሞ ታክስ የሚደረግ ከሆነ ለምሳሌ እሱን እናጥፋው። እዚህ ኳልስቱ ይሄ ሲባዛ ምን እናደርጋለን? በ0.15 በ15% ማለት ነው። ስንት መጣ? ታክሱ 3700 ነው። ኢንካሙ ስንት አገኘ ማለት ነው? 20000። ኢንካሙ ደግሞ ካልኩሌት እናድርገው። ኢንካሙ እዚህ ኳልስቱ ከገቢው 24000 ሲቀነስ ከታክሱን ቀንሶ የምናገኘው ማለት ነው። ሌሎች ደግሞ አዘር ኤክስፔንስ ሊኖርበት ይችላል። አዘር ኤክስፔንስ ለምሳሌ አድሚኒስትሬቲቭ ኤክስፔንስ ሊኖር ይችላል። ሌሎች ኤክስፔንሶች ደግሞ 5000 ነው ብለን ብናስብ ለምሳሌ ሃውስ ሬንት ሊኖርበት ይሄ ሰውዬ ኔት ኢንካሙ ሲኳልስቱ ከኢንካም ከተገኘው ሲቀነስ እነዚህ አዘር ሚስላኔስ ኤክስፔንስስ የሚባሉት ናት 5000 ስንቀንስ 15995 ብር አግኝቷል ማለት ነው። እንግዲህ ይሄንን ካገኘ ለምሳሌ ብሉ ኦሽን ዲፕ ኦሽን ሚኒ ማርኬቷ 39700 ሸጠ። ይሄን ያህል ኮስቱንም ካልኩሌት አደረግን። አሁን ኔት ኢንካሙ ስንት አገኘን? 15000 ወይም 16000 አግኝተናል ብለን እናስባለን። በቀን በአማካይ ምን ያህል ሸጠ የሚለውን ነገር ማወቅ እንፈልጋለን። በአማካይ ኦን አቬሬጅ ምን ያህል አገኘ? እንግዲህ አውቶሰምን ተጠቅመን አግኝተናል ማለት ነው። አውቶሰም ያው አሁን እንዳየነው አቬሬጅ ደግሞ እስቲ በቀን ምን ያህል ነው በአማካይ ገቢ ሲያገኝ ነበር ይሄ ሰውዬ የሚለውን ነገር እኔ እዚህ ኳልስቱ አቬሬጅ ማለት እችላለሁ። ፎርሙላ አቬሬጅ ስንል ስንጽፍ ራሱ ይመጣልናል። ክሊክ እናደርጋለን። ከየት ነው? ከዚህ ኔት ኢንካሙ ኦን አቬሬጅ ከኔት ኢንካሙ ሲካፈል ለ7 ማለት ነው። አቬሬጅ በቀን 2285 ገቢ ከእያንዳንዱ ዕቃ ያገኝ ነበር ማለት ነው። አቬሬጅ በትክክል ስፔሊንጉን አይታችሁ ነው። ስለዚህ ወይም አቬሬጅ እዚህ ውስጥ ሄዳችሁ አቬሬጅ እያንዳንዱ እቃውን ከሆነ እቃው እያንዳንዱ አቬሬጅ ከሆነ 3970 ብር በአማካይ አግኝቷል ማለት ነው ይሄ ሰውዬ። ይሄንን አቬሬጅ አጠቃላይ ከ10ሩም እቃ በአማካይ 3974 ብር አግኝቷል ማለት ነው። ይሄን ካደረግን ይሄ ቀለም ምንድነው ልትሉኝ ትችላላችሁ። ለምሳሌ
ይሄ ቀለም በጣም 7200 7500 የሚሉት እነዚህ ኮንዲሽናል ፎርማቲንጎች ናቸው። ኮንዲሽናል ፎርማቲንግን በመጠቀም ዘ ሃይስት የሆነው ግሪን እንዲያደርግልን ዘ ሊስት የሆነውን ደግሞ ሬድ እንዲያደርግልኝ ያደረኩበት ነው። ይሄ ለምሳሌ ቀጥታ ቪዥዋሊ አይተን ለምሳሌ ከፍተኛ ሽያጭ የተካሄደባቸው አይተምስ አሉ ወይም እቃዎች አሉ። 20000 ኤምኤሉ 7500 ተሽጧል። 10000 ኤምኤሉ 7200፣ ቦትሏ 4800። ስለዚህ ግሪኑ ይሄ የግሪን ጥንካሬው የሚያሳየን በጣም ደማቁ ግሪን ብዙ ከፍተኛ ነው፣ ይሄም መካከለኛ ግሪን ነው እያለ 3000 የሚል ነገር ይታያል። 3400 እያለ ይመጣል። ስለዚህ ዘ ሊስት የሆነው ይሄ ነው ማለት ነው። ስለዚህ እዚህ ጋር how many items sold ይላል። ለምሳሌ ምን ያህል አይተም ሸጥን ከተባለ አጠቃላይ 39700 ሽጠናል። the most ማለት ማክሲመሙ ስንት ነው ከዛ ውስጥ እዚህ ኳልስቱ ይሄ እንግዲህ ፋንክሽን በመጠቀም መስራት እንችላለን። ለምሳሌ ፋንክሽን በመጠቀም ማክስን አውጣልኝ ማክስን ስራልኝ ማለት ነው። ማክስ ስል ኦኬ እለዋለሁ። ማክስ ወይ ከየት ሬንጅ እስከ ሬንጁን መስጠት አለብን። E5 ኮለን አድርገን E14 ማለት ነው ስናደርገው ራሱ እንልና ክሊክ አድርገን እዚሁ ሰሌክት አድርግልን ማለት እንችላለን በቀላሉ ምንም አያደነጋግረንም ማለት ነው። ስለዚህ ይሄ ነው ማክሲመሙ። ሚኒመም ደግሞ ወይም the least items sold the most items sold ይላል። ለምሳሌ አንዳንድ ቢዝነስ ጥያቄዎች the least items sold the least the most items ከተባለ ትልቁ ቁጥር ማለት ነው። ይሄ እዚህ ኳልስቱ ሚኒመሙን አውጣልኝ እንደማለት ነው። ክሊክ አድርገን ከዚህ ሰሌክት እናደርጋለን። ፎርሙላው ይሄንን እንጠቀም። አያችሁት ዝቅተኛ 2100 ነው፣ ከፍተኛው 7500 ነው። አረንጓዴ ያደረገው ለዛ ነው። ቀይ ያደረጋት ደግሞ ዘ ሊስት ስለሆነች ነው። ዘ ሰከንድ ሞስት ለምሳሌ ዘ ሰከንድ ሞስት ማለት ከትልቁ ሁለተኛ ቀጥሎ ያለው ስንት ነው? እዚህ ጋር ቪዥዋሊ ልናይ እንችላለን። ለምሳሌ እዚህ ጋር ስናይ 7200 ነው ሁለተኛው ከዚህ ቀጥሎ ያለው። ይሄንን በካልኩሌሽን እንዴት እናመጣለን? እዚህ ኳልስቱ ላርጅ እላለሁ። ላርጅ ከዛ ሴሌክት አድርግልኝ አሬውን እንሰጠዋለን። ከዛ ኮማ ሰከንድን እናደርጋለን፣ ብራኬቱን እንዘጋለን፣ ኢንተር እንላለን። አያችሁት 7200 በሁለተኛው። እስቲ ሶስተኛውንስ ለማምጣት ማለት ነው። ሶስተኛው ማን ነው? the third most items sold ማለት ነው። እዚህ ኳልስቱ ላርጅ አሁንም ላርጅን በደንብ እንምረጥ። ከዛ ሴሌክት እናድርግ አሬውን እያንዳንዱ። ከዛ ሶስተኛውን ትልቁን ምረጥልኝ እያልኩት ነው። አሁን ሶስተኛ ትልቁ ማን ነው? ይሄ ነው። አንደኛ ትልቁ ይሄ ነው፣ ሁለተኛ ትልቁ ይሄ ነው፣ ሶስተኛ ዘ ሊስት ደግሞ ይሄ ነው። ከዚህ ቀጥሎ ዘ ሊስት ሰከንድ የሚባለው ደግሞ እስቲ እንየው። ዘ ሰከንድ ሊስት አይተምስ ይለዋል እዚህ ጋር እዚህ ኳልስቱ ስሞል እንላለን። ስሞል ያው ቀደም ሚኒ እንዳልነው ሚኒ አይደለም የምንለው ስሞል ሆኖ አሁንም አይተሙን ሴሌክት አድርግልን አረግን። ሰከንድ ቱ ነው እንለዋለን። ሁለተኛውን ዘ ሊስት የሆነው ያው እዚህ ጋር 2400 ሁለተኛው ዝቅተኛው ማለት ነው። ይሄን ካደረግን በኋላ ለምሳሌ ቀደም በአማካይ ያው ማካፈልን አይተናል፣ መቀነስን አይተናል፣ ማባዛትን አይተናል፣ መደመርን አይተናል። አሁን ካውንት ለምሳሌ ብዙ ጊዜ ዳታዎቹ በጣም በሚበዙበት ሰዓት አይተሞችን ማወቅ እንፈልጋለን። አይተሞቹ ምን ያህል ናቸው፣ የት ላይ ነው ያሉት የሚለው ምን ያህል አይተሞች ናቸው የሚለው ይሄ ደግሞ ነምበር ኦፍ አይተምስ ማለት ነው። ነምበር ኦፍ አይተምስ ዊዝ ሴልስ ምን ያህል አይተም ነው የተሸጠው የሚለውን ሴሌክት ለማድረግ እንዲያመቸን ነው። እዚህ ኳልስቱ
ብለን ካውንት እንለዋለን። ካውንት አይተሞችን ካውንት እንዲያደርግልን ማለት ነው። ስንት አይተም አለ እዚህ ጋር? እሱ 10 ማለት ነው። ያው እዚህ ጋር እንደምናየው 10 አይተምስ አሉ። 1 2 3 4 5 7 8 9 10 ማለት ነው። ካውንት ስናደርግ አይተሞችን ካውንት ያደርግልናል ማለት ነው። ለምሳሌ እስቲ እዚህ ኳልስቱ ካውንት ብለን አሁን በመደመሩ ነው፣ ግን በአይተሞቹ ቀጥታ ከነዚህ ብንቆጥር ይሰጠናል ወይ ነው። 0 አለ። ለምሮ 0 ያለን አሁን እዚህ ጋር ኤክሴል የተጠቀመው ኒውመሪክ ቫልዩን ነው። ይሄኛው እዚህ ጋር ካውንት ሲያደርግ 10 አለ። እዚህ ጋር ይሄንን ስናስገባ ግን 0 ያለን አሁን እሱ እንደ ቁጥር አይደለም ያያቸው፣ እነዚህ ቁጥር አይደሉም እያለ ነው። ስለዚህ 0 ቁጥር ነው ያለው እዚህ ውስጥ እያለን ነው። ስለዚህ እኛ ምን እናደርጋለን? እዚህ ኳልስቱ ቴክስት በሚሆንበት ሰዓት ካውንት ብለን ኤ የምትላለች ካውንት ኤ ማለት ቴክስት የሆኑትን ነገሮች ካውንት እንዲያደርግልን ማለት ነው። አያችሁት? አሁን 10 መጣ ማለት ነው። እነዚህ ቴክስት የሆኑትን ካውንት የምናደርገው ኤን ካውንት ኤ በሚትለው ተጠቅመን ማለት ነው። እዚህ ፎርሙላ ባር ላይ እንደሚያሳየን ማለት ነው። ሌላው ብላንክ ለምሳሌ የታለፈ ሊኖር ይችላል። እንደዚህ ያሉ በሚኖርበት ሰዓት ፎር ኢንስታንስ እስቲ አንድ እዚህ ጋር አንድ ብላንክ እናስገባና ብላንኮችን መቁጠር እንፈልጋለን። ምክንያቱም ብላንክ ስንቆጥር እዚህ ካውንት ብላንክ እንላለን። ክሊክ ስናደርገው ካውንት ብላንክ እንላለን። ብላንክ ስፔስ ማለት ነው። ያው እዚህ ውስጥ ምን ያህል ብላንክ ስፔስ አለ የሚለው አሁን አንድ አለ። ለምሳሌ 2 ብናደርገው ኢንሰርት ሌላ እናድርገው። ያው እዚህ ጋር አውቶማቲክ ራሱ ቀየረ ማለት ነው። 3 ብናደርገው አውቶማቲክ እሱ ራሱ ይቀየርልናል ማለት ነው። 3 ብላንኮችን አደረግን ማለት ነው። ስለዚህ ይሄንን ማጥፋት ስንፈልግ ያው ራይት ክሊክ አድርገን ዲሊት ማድረግ እንችላለን። ስለዚህ እዚህ ላይ እንዳየነው ይሄ ኮንዲሽናል ፎርማቲንግ ይባላል። ለምሳሌ ይሄንን ላጥፈው፣ ቀጥታ ኮንዲሽናል ፎርማቲንግ እዚህ ውስጥ ገብተን ማየት እንችላለን። ማጥፋት ከፈለግን ደግሞ ክሊር ይሄን እናጥፋለን። ግን በቀላሉ በአይናችን ለማየት ካሉት ቁጥሮች ውስጥ የትኛው ነው ዘሞስት ትልቁ ዘሊስት ትንሹ የሚለውን መለየት እንድንችል ቀጥታ ሴሌክት አድርገን ኮንዲሽናል ፎርማቲንግ ገብተን ከፈለጋችሁ በዚህ መንገድም ማየት ትችላላችሁ። በነገራችን ላይ ይሄ በዚህ ከፍተኛውን የሆነውን ዝቅተኛውን መካከለኛውን ያሳያችኋል። እንደዚህ ያለ ማየት ትችላላችሁ። ከለሮችን በከለር ይሄንን ሴሌክት እናደርገው ለማየት እንችላለን ማለት ነው። ስለዚህ ለምሳሌ የዊክሊ ሴልስ ነው ሚኒ ማርኬቱ። አጠቃላይ በቀን ቪዲዮውን የወደዳችሁት ይመስለኛል። ሌሎችንም እንደዚሁ አጠራ አድርገን ስለምንሰራ ቪዲዮውን ተከታተሉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም አመሰግናለሁ። ቴንክ